ሰላም አለይኩም ረህመቱላሂ ወበረካቱሁ። እህታችን ሙና ጀዛሽን አላህ ይመልሰው። ካይር ጀዛሽን ከአላህ አገኘው። ያው እኔም ጋር የላክሽልኝ ደርሶኛል። ያው ለመድኃኒት አድርጌዋለሁ። እኔ መቼስ አላህ ከመድኃኒት ያውጣት ብላችሁ ዱዓ አድርጉልኝ። መሬምን ይኸውና፣ መሬም መልእክቷ ይኸውና አድርሻለሁ። እሷም ታመሰግናለች። በወጣ ይተካ ብለናል። ጀዛችሁን አላህ ይመልሰው። በጣም ነው የምናመሰግነው። እና በዚህ አጋጣሚ ማለት ነው መሬምን መዘየር የምትፈልጉ በእኔ በኩል አደርሳለሁ። የሰው ልጅ ለአማናው ታማኝ መሆን አለበት። አማና ነው እና እኔ ያው ጀዛሽን አላህ ይመልሰው። አላህ ካይር ጀዛሽን አላህ ይመልሰው። የሰጠሽው በረከት ይውረድበት። ኪስሽን አላህ ጀዛሽን አላህ ይመልሰው። አትታመሚ። እኔ አሁን ጤናዬ ትክክል አይደለም። አልሐምዱሊላህ። ብቻ ሁላችሁም በያላችሁበት አላህ ይጠብቃችሁ። እህታችን ሙና አላህ ይጠብቅሽ ሙናዬ። ይሄው መሬም ያልሽውን እሷም ታመሰግናለች። እኔም ይሄውና ምስጋና መሬም ቀጥይ። አላህ ይስጥልን። በጣም ነው የምናመሰግነው። እመም አይንካችሁ፣ ችግር አይንካችሁ። በጣም ነው የምናመሰግነው። አላህ ይስጥልን። ጀዛካላ አላህ ይቁምላችሁ ለሁላችሁ። እና አላህ ከይር ጀዛሽን ይመልሰው። ባለሽበት ሰደቃሽን አላህ መቅቡል አድርገው ኢንሻአላህ። ለዛች ለጭንቅ ቀን የውመል ማህሸር ለአላህ ብሎ 7 ሰዎች በአርሽ ጥላ ስር ይሆናሉ። ከዛ ውስጥ ከሰባቱ አንዱ ማን ነው? ለአላህ ብሎ የተቀራረቡ፣ ለአላህ ብሎ የተዘያየሩ፣ የተፈላለጉ። እዛን ሰዓት እኔና መሬምም እናንተም ለአላህ ብለን የተወዳጀን አላህ ያርገው። በጣም ነው የምናመሰግነው። ለኔም ዱዓ አድርጉልኝ። በጣም እየተጫነኝ ነው፣ እያመመኝ ነው። ያው መወዳትን በጣም ማክብራትን እንደማየ ከማየ እንደው ባላስበልጥም እናቴን ተክታ የምትንከባከበኝንና ሁሉ ነገሬን ተቀብላኝ ለኔ ሀሳቤንም ሁሉ ነገሬንም የምትሰጠኝን እህቴን አጥቻለሁ። እህቴ ነፊሳ አላህ ይርሐማት፣ አላህ ይዘንላት። እሷ የፈለገችበት ብትወድቅም እሷ የፈለገችበት ቦታ ጀሰዷ ቢያርፍም እኔ ከብዶኛል እና ዱዓ አድርጉልኝ። ወላሂ አላህ ይርሐማት። በሰው ሀገር ላይ እንግዲህ እኔ ሰው ሀገር ነው የሚባለው እንግዲህ ብዙ ነገር ፈልሰፋ ይበዛል። አዎ መዲና ትፈልጋለች፣ ግን ለኔ ከብዶኛል። እመጣለሁ ብላ እንታያያለን እንገናኛለን ብላ በሰው ሀገር ቀርታብኛለች። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን አላህ ይወፍቃት፣ መቃብሯን ኑር አላህ ያድርግላት። ጀሚዕን አምዋት ኢንሻአላህ ያ ረቢ ጀነተል ፊርደውስ አላህ ይወፍቃቸው። እኛንም ደግሞ የነዚህ የደጋጎችን ሞት አላህ ይግደለን ማለት ሞታችንን አላህ ያሳምርልን። ድንገተኛ ሞት በጣም ይከብዳል። ጁምዓ አናግሪያት ቪዲዮ ኮል ቅዳሜ ሞታ እሁድ ነው የተቀበረችው። በሰው ሀገር ያላችሁ ሰዎች፣ በሰው ሀገር ያላችሁ የመዳም ቅመሞች አላህ ይጠብቃችሁ። ሀዘን በጣም ይከብዳል። ያልሸኙት አጥቦ ያልሸኙት ያላሰናበቱት ሰው ይከብዳል በጣም። እኔ ጀናዛዋን ቢያሳዩኝም ሊቆርጥልኝ አልቻለም። ዱዓ አድርጉልኝ፣ መክፊራ ጠይቁላት። መቼም ከልጅነት ጀምሮ ከገጠር ጀምሮ እስከ ከተማ እስከ ስደት እየለፋች አልፋለች፣ ሄዳለች። ኢንሻአላህ ምንም ልል አልችልም። በጣም ከብዶኛልና ዱዓ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ራሳችሁን ጠብቁ። ሰው አትመኑ። ነግሬያችኋለሁ። እኔ ሰው አትመኑ ብዬ ስል ጠምጥሞ እንደዚህ ተጠምጥሞ እኔ ራሴ ላይ ፍርሃቴ እኔ ላይ መጣ። እህቴ ብዙ አልናገር። እባካችሁን መክፊራ ጠይቁላት። በሰው ሀገር ድንገት የሚቀሩ እህቶቻችን ወንድሞቻችን በጣም ያሳዝናሉ። በተለይ ሳዑዲ አረቢያ ያላችሁ ልጆች ራሳችሁን ጠብቁ። ሶሻል ሚዲያ የማትጠቀሙ ልጆች አላችሁ። ሶሻል ሚዲያ መጠቀም ለሐራም አይደለም፣ ለሐላል። እቺ ስልካችንን ለሐላል
ሰውን ለማዳን አንድ ሰው ተመክሮ እንኳን እኔ ቪዲዮን አይቶ የሆነ ምክር ስናገር የሆነ ሰው ቢድን ለኔ ጥቅም ነው፣ ለኔ ጥቅም ነው። አንድ ሰው ማዳን ለኔ ጥቅም። አሁንም ሰው አትመኑ፣ አሁንም ሰው አትመኑ። ሀበሻ በየሄደበት እየተገዳደለ ነው። ከአንድ ሞት ጀርባ ሀበሻ አለ። ከአንድ ሞት ጀርባ እኔ ማንም ይቀየመኝ፣ ማንም ምንም ይበል፣ እኔ ቀጥተኛው መንገድ ተናግሬ ማንም ይቀየመኝ። በቃ ይህንን ነው ምለው። ብቻ ሐቁ የአላህ ነው። ሐቁን አላህ ያውጣው። የተቀራችሁ ደግሞ ሰው ሀገር ላይ ያላችሁ አላህ ይጠብቃችሁ፣ አላህ ይጠብቃችሁ። ጋሩረት ሞያ ሀደ ሞያ መፍቱህ። ይሄንን ውሃ እንዲህ የተከፈተ እንዳትጠጡ። እኔ የምናገረው ነገር ይሆናል፣ ነግሬያችኋለሁ። እኔ ራሳችሁ ከፍታችሁ ጠጡ። ምግብ ይሄ መከረኛ እንጀራ ይናፍቃችኋል። አዎ ይናፍቃችኋል። እንዳትበሉ፣ ይቅርባችሁ። ራሳችሁን ጠብቁ። በሰው ሀገር ያላችሁ ሁሉም ሀገር፣ እኔ ሳውዲ ብቻ ሳይሆን ሁሉም አረባት ሀገሮች በጠቅላላ ራሳችሁን ጠብቁ። የሀበሻ ጠላት ሀበሻ ነው፣ ወዳጅም እንዳለ። የሀበሻ ጠላት ሀበሻ ነው። በቃ ይሄንን ነው የምለው እኔ። ከታጥፋ በፌስታል በዚህ ፌስታል እልም አድርገህ በጥቁር ፌስታል ከታጥፋ ባህር ላይ ጥላት ምንድን ነው ይሄ ቤይሩት ላይ ባህሩ ተፋት። አያችሁ እኛ ሀበሾች በየሄድንበት ብቻ አላህ ይዘንልን። ብዙ እህቶች እየሞቱ ነው። በአይንና ሰው ጎተሻል ተብላ መክተብ ውስጥ ሪያድ ላይ አንጠልጥለው ራሳቸው ገለው ሞተች አሉ። ሀበሻና አረብ ተመሳጥሮ ልጆቻችን እያለቁ ነው። ባሉ አላህ ይሁናችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።